الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على سيد الأولين والآخرين وعلى آله وصحبه أجمعين وبعد السلام عليكم ورحمة الله تعالى وبركاته يا سنة تي في ተከታታዮች ባለፈው ደርስ አሳልፈናል። ያውኑ አዲስ ደርስ ነው የሚሆነው፣ አዲስም ኪታብ ነው የሚሆነው። ማለትም ያው ለመጀመሪያ ጊዜ የሚጀመር ማለት ነው በዚህ ቲቪ። ስለዚህ እሱን ዛሬ የምንጀምረው አዲስ ደርሳችን የሚሆነው ዑምዳ የሚባል ኪታብ ነው። ዑምዳ በኢማሙ ሻፊዒ መዝሀብ የተበጀ ኪታብ በመሆኑ የሚታወቅ የሆነ ኪታብ ነው። በዓለም በዩኒቨርሲቲ ደረጃ የሚሆን በሐሪማዎችም ይሁን በግል አቅሪዎችም በተለያዩ ሁኔታ ያው ይታወቃል። ይህ ኪታብ አንዳንድ ቦታዎች ላይ በአራተኛ ደረጃ በሚባል መልኩ በአንዳንድ ቦታ ላይ ሶስተኛ ደረጃ በሚባል መልኩ የሚቀራ ነው። አንዳንድ ቦታ ላይ አራተኛ ደረጃ ማለት ያው ተሰፊ ላይ ይጀምራሉ። እሷንም አንዳንድ ቦታ ያው በቋሚነት እንድትቀራ የሚያደርጉ ሐሪማዎች አሉና ከመጀመሪያ ከሷ ይጀምራሉ። አራተኛ እሱ ይሆናል። ቀጥሎ ሹጃ ይቀራል። ቀጥሎ ባፈድል፣ ቀጥሎ ዑምዳ በሚቀራበት ቦታ አራተኛ ደረጃ ላይ ማለት ነው። አንዳንድ ቦታ ላይ ግን ያው አንዳንድ ደረሳዎችም ተመጓጓታቸው የተነሳ መሻይኾቹ ትላልቆቹ ኪታብ ውስጥ እሷም ትካተታለች ከማለት አንጻር ከሰፊና የማይጀምሩ አሉ፣ ከሹጃ ይጀምራሉ። ስለዚህ ከሹጃ ላይ ከተነሱ ሹጃና ባፈድል ሶስተኛ ዑምዳ ይሆናል ማለት ነው። በዛ አይነት መልኩ ያው በዓለም ታዋቂ የሆነ ኪታብ ነው። ብዙም ጊዜ ያስቆጠረ ነው። በዚያው ምን ያክል ነው የሚለውንም ወደፊት ማየት እንችላለን። ይሄን ዑምዳ የሚባለውን ኪታብ በመትን ደረጃ የተቀመጠች ናት። ሸርህም አለው። መትኑን ያስቀመጡት አህመድ ኢብኑ ነቂብ፣ አህመድ ኢብኑ ሉሉዋህ ተብለው የሚታወቁ ሰው ናቸው። አገራቸው ወደ ጣሊያን አካባቢ ነው፣ አንጧኪያ የምትባለው አካባቢ። እንደ ኩንያ እንደ ቅጽል ስም አቡል አባስ በመባል ይታወቃሉ። ሸሃቡዲን በመባል ይታወቃሉ። ስለዚህ ኢብኑ ነቂብ፣ ሸሃቡዲን ኢብኑ ነቂብ፣ አህመድ ኢብኑ ነቂብ በመባል ይታወቃሉ። ነቂብ እንግዲህ ያው ከፊል ዑለማዎች ዒልምን የሚሰለጥቁ የሚበሱ ማለት ነው፣ አይጠናቸውም ማለት ነው የሚያመላክተው ይላሉ። ከፊሎቹ ነቂብ ነቃባ ማለት ተቆጣጣሪ፣ የሰዎች አዋቂ፣ የሰዎች መሪ ማለት ነውና የሰዎች መሪ የነበሩት ሰውዬ የሰው መሪ በመባል የሚታወቁ የሆኑት ሰውዬ ያበጇት ኪታብ ነች ማለት ነው። በጣም ዓሊም ናቸው። መዝሀባቸው ሻፊዒይ ነው። አገራቸው እሳቸው የተወለዱበት ማለት ነው ግብፅ አካባቢ ነው የተወለዱት። አስላቸው አባታቸው ግን ቅድም እንዳልነው ጣሊያናዊ ቢሆኑም ማለት ነው። ካነ አቡሁ ሩሚየን ሚን አንሷሪ አንጧኪያ አካባቢ የሚገኝ የነቢዩላህ ዒሳን ዓለይሂ ሰላም መዝሀብ የእሳቸውን መንገድ ይከተል የነበረ የጣሊያን ሰው ነው አባታቸው። ረባሁ አህዱል ኡመዋኢ ተመንግስታቶች አንዱ ያሳደጋቸው ናቸው፣ የተንከባከባቸው ናቸው። እንደዚሁም በሰው እጅ ገብተው ስለነበረ ነፃ ያወጣቸው ናቸው። ወጀዐለሁ ነቂበን ለሰዎች ሐራፊ ለሰዎች መሪ አድርገዋቸው የነበሩ ሰው ነበሩ። አህመድ ኢብኑ ነቂብ የሚባሉት ማለት ነው። ፈተሰወፈ የሱፍያን አካሄድ የሱፍያዎችን መስመርም የያዙ ሰው ነበሩ። ወነሻ ወለዱሁ የዚህ አባታቸው ሩሚ ነው ብለን ስላል ልጃቸው አህመድ የሚባሉት እሳቸው አደጉ። ሷሂቡ ተርጀማ ፈካነ አወለን ቢዝይል ጅንዲ የወታደርን አካሄድ ይሄዱ ነበር መጀመሪያ ይባላል። ያው ገና ቁርአን ከመቅራታቸው በስተፊት ያለውን ባህሪያቸውን ነው። ከዛ በኋላ ቁርአን ቀሩ፣ እነዚሁም ፊቅህን ቀሩ። ወጃወረ ቢመካ ወልመዲና ለብዙ ጊዜ መካ አካባቢ መዲና አካባቢ በተደጋጋሚ እየሄዱ እየቆዩ ይመጡ ነበር። ፈቂሁን አዲቡን ሙሻሪኩ ፊል ቂራአት ወተፍሲር ወልኡሱል ወነህው በነሁም ደረጃ ይታወቃሉ። በኡሱል አልፊቅህም ይታወቃሉ፣ በተፍሲርም ይታወቃሉ። በቂራውም በሁሉም ፈኖች በኩል ታዋቂነት ያላቸው ሰው ነበሩ አህመድ ማለት ነው። ውሊደ ቢልቃሂራ ግብፅ ነው የተወለዱት። ሰነተ ተነተይኒ ወሰብዒሚአ 702 ዓመተ ሂጅራ ላይ ነው እንደወላለድ የተወለዱት። ወቱፊየ ቢሃ በዛው በቃሂራ በግብፅ ውስጥ ነው የሞቱት። ረመዳን ላይ
769 ዓመተ ሂጅራ ላይ ነው ያለፉት። ቃለ ኢብኑ ሀጀሪን ተርጀመ ለሁል አስነዊዩ ሼኹል አስነዊ ራሳቸውን የሚገልጽ የሆነ ራሱን አስችለው ኪታብ አዘጋጅተውላቸዋል። ተርጀመተን ጀይደተን ቃለ ፊሃ እዛች ኪታብ ውስጥ የእሳቸውን ሁኔታ ሲገልጹ ምን ይላሉ? ካነ ዓሊመን ቢልፊቅሂ ወልቂራአቲ ወተፍሲሪ ወልኡሱሊ ወነሕው በነሁም በኡሱሉም በተፍሲሩም በቂራአውም በፊቅሁም የታወቁ ነበሩ ይላሉ። እንግዲህ ዑሉመ ሸሪዓ ውስጥ ፊቅህም ይካተታል፣ ሐዲስ ይካተታል፣ ተፍሲር ይካተታል እና በእነዚህ በሁሉም ታዋቂ ነበሩ። ወየስተሕዲሩ ሚነል አሐዲት ከሲረን በብዛት ሐዲሶችን ሐፈዘው ነበረ። ኹሱሰን አልሙተዓሊቀቲ ቢልአውራዲ ወልፈዳኢል ትርፋማ የሆኑ ስራዎችን የሚገልጹ የሆኑን ሰውየው ቀን ላይ ሊል ይችላል፣ ማታ ሊል ይችላል፣ ጧት ሊል ይችላል። የተለመዱ አውራዶችን እነዛን የሚገልጹ ሐዲሶችን በተለይ በጣም ትኩረት ሰጥተው በብዛት የሚገልጹ ነበሩ። ወካነ ዘኪየን አዲበን ሻዒራ ግጥምም የሚችሉ በጣም ምላሳቸው የተባ የሆኑ ቀለባቸውም ዚህናቸውም በጣም ጥራት ያለው ነበረ። አንድ ነገርም ቶሎ የመረዳት ችሎታ ያላቸው ነበሩ። ሙተዋዲዓን ለአላህ ሱብሓነሁ ወተዓላ ተናናሽም ነበሩ። ይህ ሰውዬ ያው ዝም ብሎ የድርቅና ስነ ምግባር የተላበሱ አልነበሩም። ከሲረል ሙሩአቲ ስነ ስርዓታቸው የዑለማዎችን ስነ ስርዓት መያዛቸው በጣም በብዛት ነበረ። ወልቢሪ ወተሰውፊ የተሰውፍንም የመልካም ስራንም እንደዚሁ ወልሐጅ ወልሙጃወራ በመካ አካባቢ በመዲና አካባቢ መኖርንም ሐጅንም እንደዚሁ የሚያበዙ ሰውዬ ነበሩ። ሙዋዚበን ዐለል አሽጋሊ ወልኢሽቲጋል ለሌላ በሚጠቅምም ነገር ቢሆን ራሳቸውንም በሚጠቅም ነገር ቢሆን የተጠመዱ ነበሩ። ለአዕለሙ ባዕደሁ መን ኢሽተመለ ዐላ ሲፋቲሂ እብነ ሀጀር አስቀላኒ ምን ይላሉ? ከሳቸው በኋላ የእሳቸውን ስነ ምግባር የተላበሰ አላየሁም፣ በጣም የተለዩ ሰው ናቸው ብለው ይገልጿቸዋል። ወካነ አቡሁ ሩሚያ አባታቸው መግቢያችን ላይ የገለጽነው የሩም ሰው ነበሩ። ሩም በአሁኑ ሰዓት ጣሊያን የሚባለው ነው። ሚና ሷራ አንጣኪያ አካባቢ የሚገኙ ነሷራዎች ሰው ነበር። ፈወቃአ ፊ ሳሚ ባዕድል ኡመራኢ ፈረባሁ አዕተቀሁ ወባሸረ ኒቃበተ ሊባዕድል ኡመራ እንደውም አመራሮች ለሚባሉ ለከፊል ሰዎች የበላይነትን ስልጣን ይዘው ነበረ። ፈዑሪፈ ቢነቂብ ነቂብ በመባል የታወቁበትም ከዛ በመነሳት ነው። በሁለተኛ ደረጃ ሸርሁን ያበጁትን ሰው ነው የተወሰነ ገለጻ የምናደርገው። እሳቸው ዑመር እብኑ ሙሐመድ በመባል ይታወቃሉ። እንደ ኩንያ እንደ ቄንጥ ስም አቡል በረካት በመባል ይገልጿቸዋል። እሳቸውም እንደዚሁ የሻም ሰው ናቸው። በጣም ስነ ስርዓት ያላቸው በጣም በአዋቂነት የታወቁ ሰው ነበሩ። መዝሀባቸውም ሻፊዕያ ነው። መጽሐፎችም ብዙ መጽሐፎች አዘጋጅተዋል። በስቲዓራውም በበላጋውም በፊቅሁም ብዙ ኪታቦች ያበጁ ሰው ናቸው። የሸረሁት ማለት ነው። ሸርሁ የተለያዩ ሸርሆች አሉ። አንዋሩል መሳሊክ በመባል የሚታወቅ አንድ ሸርህ አለ። በሁለተኛ ደረጃ ፈይዙል ኢላሂል ማሊክ በመባል የሚታወቅ ሸርህ አለ። አንዋርም የሌላ ሰው ነው፣ ይሄኛውም የሌላ ሰው ነው። ራሱን የቻሉ ሁለት ሰዎች ናቸው የሸረሁት። ሌሎችም ሸርሆች አሏቸው። ግን ፈይዱን ያዘጋጁ ሰው አንድ ሸርህ እንዳለው ነው እኔ የደረሰኝና ያወቅኩት። ግን እዛ ላይ የተወሰነ ስህተቶች ስላየሁኝ ያንን ነገር ለማስተካከል ብዬ ፈይዱ የሚባለውን ኪታብ አዘጋጀሁ በማለት ይገልጻሉ ባለ ፈይዱ አንድ ጊዜ ማለት ነው። አልሐምዱሊላህ الذي شرف قدر العلماء ምን ይላሉ? ሻሪሁ መግቢያቸው ላይ ማብራሪያ የጻፉት ሰው ማለት ነው። አቡል በረካት ያልናቸው ሰውዬ እስታቸው የዑለማዎችን ክብራቸውን ከፍ ያደረገ የሆነ ጌታ ምስጋና ይገባው። ወጀዐለሁም ቁድወተን ለአህሊ الارض በመሬት ላይ ለሚገኙ ተነብያቶች በኋላ የሚከተሏቸው ማንን ነው? ሰዎች ዑለማዎችን ነው። እና ሰው የሚከተላቸው ላደረጋቸው ምስጋና ይገባው ይላሉ። ወመዘጀ ቁሉበሁም ቢልቀዋኢድ ልፊቅህያ የፊቅህን መሰረቶች በመጣል ልባቸውን የቀላቀለ የሆነ ጌታ ምስጋና ይገባው። ይሄ ቀዋኢድ ልፊቅህያው ከሰውነታቸው ጋር ተቀላቅሎታል ብለው እየገለጹልን ነው ያሉት። በጣም እውቀታቸው የጠለቀ ነው ለማለት ነው። ፈጀዐለሁም ሁጀጀን ወበራሂን እንደዚሁ ማስረጃ ናቸው፣ ብርሃን ናቸው፣ የቀጥተኛ መንገድ አሳይ ናቸው። እነሱን በራሂን ያደረጋቸው አላህ ሱብሓነሁ ወተዓላ እንደ መረጃ ያደረጋቸው ለምንድን ነው? ሊሲያነቲ ዲኒ ዲነል ኢስላምን ለመጠበቅ የዲነል ኢስላሙን ውሃ ልኩን መሰረቱን እያለሰለሱልን
ያበጁልን እስካሁን ድረስ ዒልመ ዲንን የዲን الإسلامን አስተምሮት ያስተላለፉ ናቸው። ፈድመሐለ ቢህም በእነሱ ጠፋ ይላሉ ጡግያኑል ሙዓኒዲን ዲን الإسلامን የሚጨቃጨቁ ጠማማ የሆኑ ሰዎች ጥመታቸው በእነሱ ተወገድ የጠፋ። እንግዲህ ከነሱ በኋላ እነሱን የሚخልፍ ይዞ የመጣ ሰው ተቀባይነት አለው የለውም ወይ? ዑለማኡል ኡሱል ፊቅሁል ኡሱል ላይ እዛ ላይ ኡሱል ፊቅህ ላይ በብዛት አስቀምጠውልን ሄደዋል። ያው ደረጃቸው የዑለማዎች የተለያየ እንደሆነ ሌላኛው ደረጃ የያዘውን ሁለተኛው ደረጃ የያዘው እንዳላደለ፣ ሶስተኛ ደረጃ ላይ ያለው ሁለተኛ ደረጃ ላይ ያለውን ዕውቀት የያዘ እንዳላደለ ገልጸውልን ሄደዋልና በአሁኑ ሰዓት በአሁኑ በቅርብ ጊዜ የተዘጋጁ ነገሮች ነው መያዝ ያለብን እንጂ ቀደምት የነበሩ ሰዎች ያዘጋጁትን መያዝ የለብንም የሚሉ ሰዎች 100% ንግግራቸው ውድቅ እንዲሆኑ ነው የሚገልጽልን ማለት ነው። ወተወጀሁም እንደዚሁም ጥሩራ ወይም በራስ ላይ የሚቀመጥ የመለዮ ኩፍያ ነው። ስለዚህ በሱ አላህ ያስዋባቸው ለሆነ ጌታ ምስጋና ይገባው። ቢዚርወቲል መጅዲ በልቅና ቁንጮ የልቅና ቁንጮ የያዙ እነማን ናቸው? ዑለማዎች ብቻና ብቻ ናቸው። ለነሱም አላህ ሱብሓነሁ ወተዓላ ወሐጡ ዐንሁም ኩለ ሚህነቲን ወበልያ አደጋን ሁሉ ወደ ዲን الإسلام አስተምሮት ጠልቀው እንዳይገቡ የሚያደርጋቸውን ነገር ያስወገደላቸው ለሆነ ጌታ ምስጋና ይገባው። ይህም ስለሆነ فبذلك خاضوا في قواعده الأصولية በኡሱል የሚታወቅ ወደ ሆነ ወደ መሰረቱ ገብተዋል። فتهيئوا لإقامة الأحكام ህግጋትን ለማስቀመጥ ህግጋትን ቀጥ ለማድረግ ተዘጋጁ። ትክክለኛ በሆነች ሐሳብ ትክክለኛ በሆነች ንያ ማለት ነው ሙሉ በሆነች ቁርጠኝነት ነው ተነስተው ዒልመ ዲንን ለማደራጀት ለማዘጋጀት የገቡት ማለት ነው። ፈተናደው الرحيل ከዚህ ከምናውቃት ዱንያዊ ከሆነች ስራና ዱንያዊ ከሆነ ህይወታችን ወደዛኛው እንሂድ ብለው ጥሪ ያደረጉ ማለት አሁን ዛሂር በኢፋ ተጣሩ ቃላት አወጡ ማለትን ለመግለጽ አይደለም የተፈለገበት። ስራቸው ግን ያንን ያመላክታል። ዱንያዊ ለሆነ ራሳቸውን ለሚጠቅም ነገር ምንም ዋየላቸውም ወይም ያን ያክል አይደሉም በራሳቸው ዙሪያ። እንግዲያሳ ህዝብን ለመጥቀም በአኺራቸው ትልቅ ነገር የሚያስገኛቸውን ነገር ለመስራት በጣም የሚተጉ ለዛ የሚለፉ ነበሩ ማለትን ለመግለጽ ነው። فبذلك هاجروا لذيذ المنام የሚጣፍጥ የሆነን እንቅልፍ ልክ እንደ ሰው የሚተኙ አልነበሩምና ያንን ተራራቁ። ወጣበት ለሁም الآخرة بين الأنام ሰዎች በተለያየ ነገር ሲንቀሳቀሱ ከሰዎች መካከል እነሱ ግን አኺራ በጣም ጣፈጠቻቸው። አኺራ ጣፈጠቻቸው ማለት ለሷ የሚሆንን ስራ መስራት ጣፈጣቸው ለማለት ነው። ወዘሂዱ في الدنيا በዱንያም ዛሂዶች ሆኑ አላስፈላጊ የሆነን ነገር የሚተው ሆኑ። ወአተሰሙ ቢልመሊክ العلام አዋቂ በሆነ ህዝቦችን አስተዳዳሪ በሆነ ጌታ መንገድ የያዙ የተጠመዱ ሆኑ። ወበዘሉ ሂመመሁም እንደዚሁ ሐሳባቸውንም በአጠቃላይ ሰጡ። لإظهار الملة الحنيفية ተመጥፎ ሃይማኖት ሁሉ ወደ ቀጥተኛ ሃይማኖት የተዘነበለችው የሆነችውን መንገድ ይፋ ለማውጣት ባንዲራዋን ለማውለብለብ አስተሳሰባቸውን በአጠቃላይ ወደዛ ሰጡና فعدوا نجوما في الظلام በጨለማ ውስጥ ለሰዎች ከዋክብት ሆነው መጡ ብለው ይገልጻሉ መግቢያቸው ላይ። وأشهد أن لا إله إلا الله شهادة تكون لي حسنا حصينا ከአላህ በስተቀር ሌላ ጌታ እንደሌለ እመሰክራለሁኝ። እሷም በጣም ጠንካራ የሆነች የምትጠብቅ የሆነች ምሽግ እንድትሆነኝ። ወቢሃ አተኸለሱ በሷም እጠራለሁ ሚማ ወቀረ ፊል ፉአዲ ከሚና በውስጤ የተደበቀ ከሆነ መጥፎ ነገር ይላሉ። ወቢጃሂ ነተወሰል በነቢያችን አለይሂ ሰላቱ ወሰላም በክብራቸው እማጸናለሁ ወደ አላህ ፈነሰለም ከምንፈራው ነገር ነፃ አላህ እንዲያደርገን። ፈሁም ኑጁሙል አርዲ ዑለማዎች የመሬት ከዋክብት ናቸው። ቢተሽሂድ ሀዘ ዲን ይህንን ዲን الإسلامን በማጠናከር በኩል የመሬት ከዋክብቶች ብሎ ማለት እነሱ ናቸው። ወቢህም ይድመሐለ ሽርኩ በእነሱ ምክንያት በአላህ ሱብሓነሁ ወተዓላ ማጋራት የሚባለው ነገር ተወገደ። እነሱ የጠነከረ የሆነ ቁርጠኝነትና የዲን الإسلامን መረጃዎቹን ማስረጃዎችን አጠናክረው ያደላደሉ ያስቀመጡ ስለሆኑ ተከታያቸው እሱን ይቀበል ስለነበረ
በእነሱ አማካይነት መሪ በመሆናቸው በዲነል ኢስላም ላይ የሚያንዣብቡ ነገሮች ሁሉ ከሸፉ እንደማለት ነው። አጠቃላይ የአላህ ሱብሓነሁ ወተዓላ ውዴታው በእነሱም ላይ በመሪዎቻችንም ላይ ይኑርና ወዐላ አትባዒሂም ፊል መሐበቲ ሷዲቂን ትክክለኛ በእምነታቸው ትክክለኛ ሆነው እነሱም በመውደድ ትክክለኛ በሆኑ ተከታዮቻቸውም ላይ የአላህ ሰለዋቱና እንደዚሁም ሰላምታው ይኑር። ኸዘለላሁ መን ኻለፈሁም እነሱን የሚቃወምን የሚቀረንን አላህ ሱብሓነሁ ወተዓላ ውርደት ላይ ይጣለው ይላሉ። ወቃ ፊል ኺዚል ሙቢን ግልጽ በሆነች እንሰት ላይ መዋረድ ላይ አላህ ይጣለው። ፈለይሰ ዒንደሁም ኢላ ሙጀረዱል ከዚቢ ወልቡህታን እነዚህን ቀደምት ዑለማዎችን ዲነል ኢስላምን አጠናክረው መጽሐፎችን አዘጋጅተው የሄዱን ሰዎች የሚቃወሙ ሰዎች ሙሉ በሙሉ ውሸት የሆነና የሌለባቸውን መጫን እንጂ እነሱ ዘንዲያ ምንም ነገር የለም። ወቀድ አግዋሁም ለዒኑ ሸይጣን እንደውም የተረገመ የሆነው ሰይጣን በዚህ ነገር ላይ እንዲገቡ ጠማማዎች አድርጓቸው ነው ይላሉ። እኛ ለዛ እነሱን ባልተቃወሟቸው ነበረ። እነሱ የሄዱበት መስመር የሚቃወሟቸው ሰዎች አልገባቸውም፣ አላወቁትም ማለት ነው። ሐታ ነሰቡ አንፉሰሁም ኢለል ኢጅቲሃድ እንደውም ቀደምት የነበሩትን ዑለማዎች የሚቃወሙ ሰዎች ራሳቸውን ወደ ምን ያስጠጋሉ? ሙጅተሂዶች ነን፣ ሙጅተሂድ ደረጃ ላይ ደርሰናል ይላሉ። እነዚህ ሰዎች ከሳሪነታቸውን ምን ይፋ ወጣው? በጣም ይፋ የወጣ ነው። ሸታን በጣም ደረጃው የተራራቀ ነው ይላሉ። በይነ መን ተሶፈ ቢልሂዳየቲ ወበይነ አህሊል ኺዝይ ወደላል በጥመት የሚገለጽ በውርደት በሚገለጽ ሰውና ወደ ቀጥተኛ መንገድ ሰዎችን መሪ በሆኑ ሰዎች መካከል ያለው ልዩነት በጣም ሰፊ ነው። አዓዘነ ላሁ ወልሙስሊሚን እኛንም ሙስሊሞችንም አላህ ሱብሓነሁ ወተዓላ ይጠብቀን ይላሉ። ሚን ሸሪ አህሊል ወባል ተጥፋት ሰዎች ተንኮል ወረዘቀና እትባአ አህሊ ሸረፊ ወልኢቅባል ቢጃሂ ሰይድና ሙሐመድን ወልአል በነቢያችን ዓለይሂ ሰላቱ ወሰላም ክብር በቤተሰቦቻቸውም ክብር ይሁንበት። አላህ ሱብሓነሁ ወተዓላ ወደ ጥፋት ታዘነበላቸው በጥፋት ካስተማራቸው ተንኮል አላህ ሱብሓነሁ ወተዓላ ይጠብቀን። የክብር ባልተቤት የሆኑ ለዲነል ኢስላም ሙሉ በሙሉ አስተዋጽኦቸውን የሚያደርጉ የሆኑን ሰዎች መከተልን አላህ ይስጠን ይላሉ። ይሄ ባለኪታብ በመግቢያችን ላይ የተወሰነ ገልጸናል። ቃሂራ ሀገር እንደተወለዱ ግብፅ ማለት ነው። መቼ እንደተወለዱ 702 ዓመተ ሂጅራ እንደተወለዱ በ769 እንደሞቱ ማለት ነው። ስለዚህ ቢያንስ ኪታባቸው 700 አካባቢ ወይም 700 ከዛ በላይ ዓመታቶችን ያስቆጠረ ነው በዓለም ታዋቂነቱን ይዞ ማለት ነው። ስለዚህ በዕልም ዙሪያ እንግዲህ በእንደዚህ አይነት መልኩ የሚገለጹ ሰዎች ናቸው ዲነል ኢስላምን አስተምሮቱን እየመሩ አስተምሮቱን እያስተዋወቁት መሰረት እያስቀመጡለት ሲመጡ የነበረው ማለት ነው። ስለዚህ አሁን ቃለ ሼኹ አላ ዓሊሙል አላማ አዋቂ የሆኑት በጣም አዋቂ የሆኑት ሰው ብለው ይላሉ። ያው እንግዲህ ሼክ የሚባለው እንደ ቋንቋ ምንም ይሁን ምን 40 ዓመት ካለፈው ሼክ የሚባል ስያሜ ይሰጠዋል ይላሉ። እንደ ሸርዕ ከሆነ ግን ሼክ ተብሎ የሚባለው በመልካም ስለ መግባር የሚገለጽ በጊዜው የነበሩት ጓደኞቹን በተለያዩ ነገሮች የበለጠ ሼክ ተብሎ ይባላል። አልዓሊሙ አዋቂ የሆኑ ዓሊም የሚባለው መን ዩዓቢሩ ቢዕባረትን ዓዲዳ ፊ መስአለት ዋሂዳ በአንድ ትምህርት የተለያዩ ገለጻዎችን የሚያደርግ ዓሊም በመባል ይገለጻል ይላሉ። አልዓላማህ በመባል የሚገለጸው መን ያዕሪፉ ዒልመል መንቁል ወልማዕቁል እንደ ሀዲስ እንደ ቁርአን ያሉ መረጃዎችን በትክክል የሚያውቅ እንደዚሁ በማስተንተን የሚገኙ እውቀቶችንም የሚረዳ የሆነ ዓላማህ ተብሎ ይባላል። ሸሃቡዲን የዲን ችቦ የዲን መብራት ተብለው የሚባሉት አህመድ ብን ነቂብ የሚባሉት አሉ። ወደፊት የሚሉትን ነገር መቆለል ቀውላቸውን ልንገልጽ ነው ማለት ነው። ረህመቱላሂ ተዓላ አለይሂ ወሪድዋኑሁ ውዴታውም የአላህ ሱብሓነሁ ወተዓላ እዝነቱ ይኑርባቸውና ቢመኒሂ በልግስናው ማለት አላህ ሱብሓነሁ ወተዓላ ለምነውት በመስጠቱ ወከረሚሂ ሳይለምኑት በመስጠቱ የአላህ ሱብሓነሁ ወተዓላ ረህመት በእሱ ላይ በእሳቸው ላይ ይኑርባቸው። ምንድን ነው ያሉት? ቢስሚላሂ ራህማን ራሒም ብለው ጀመሩ። ቢስሚላሂ ራህማን ራሒም አይ አሊፉ ቢስሚላሂ ራህማን ራሒም የአላህ ሱብሓነሁ ወተዓላን አላህም ረህማንም ረሒምም የሚለውን ስሙን በማንሳቱ ኪታቤን ማበጀት እጀምራለሁኝ እያሉ ነው። ያው እኛ ከሆነ ቢስሚላሂ ራህማን ራሒም ነቅረኡ ቢስሚላሂ ራህማን ራሒም ያላህን ስም በማንሳት እናነባለን ነው የሚሆነው። አሁን እሳቸው ግን ኪታቡን ለማበጀት ስለሆነ
በአላህ ስም ኪታቤን ማበጀት እጀምራለሁ እያሉ ነው። ያው ቢስሚላሂ ራህማኒ ራሂም ዑለማዎች አህካሙል ኸምሳ ይፈስበታል ይገባበታል ይላሉ። አህካሙል ኸምሳ በሸሪዓተል ኢስላሚያ የተቀመጠ ነው። ሐራም አለ፣ ዋጅብ አለ፣ ሱና አለ፣ ከራህ አለ፣ ሙባህ አለ። እዛ ውስጥ ሁሉም ነገሮች እዚህ ቢስሚላሂ ራህማኒ ራሂም ይፈስበታል ይመጣበታል። ሐራም ነገር ላይ ቢስሚላሂ ራህማኒ ራሂም ማለታችን የተከለከለ ይሆናል ማለት ነው። ዋጅብ ላይ ቢስሚላሂ ራህማኒ ራሂም ማለታችን ሶላት ላይ ይመስል ዋጅብ ይሆናል ማለት ነው። ሱና ላይ ሱና ይሆናል ማለት ነው። ስንበላ ስንጠጣ ቢስሚላሂ ራህማኒ ራሂም ሱና ይሆንልናል። ያው እንግዲህ አላህ ሱብሓነሁ ወተዓላ ኩሉ ወሽረቡ ብሎ በቁርአን ያዘዘን ቢሆንም አምሩ ለኢባሃ ነው። አላህ ሱብሓነሁ ወተዓላ ከዚህ ነገር ያብቃቃው ከሆነ አለመብላትም ይችላል ማለት ነው። ያው ከዛ የሰው ልጅ መብቃቃት የለውም እንጂ ከኖረው ካለው ኩሉ ወሽረቡ ብሎ ስላዘዘ ሰው ይገድላል ተብሎ አይባልምና መብላት መጠጣታችን ሱና ነው። ስለዚህ እዛ ላይ ቂዋመል በደኑ የሰውየው አካሉ መቋቋሙ በዛ የማይሆን ከሆነ ዋጅብ ይሆናል። ከዛ ውጭ ግን አምሩ ግዴታነትን ያመለከተው ነው አጠቃላይ ሐሳቡ። እዛ ላይ ቢስሚላሂ ራህማኒ ራሂም ልንል ሱና ይሆንልናል። ከራህ ነገሮች ላይም ከራህ ይሆናል፣ ሙባህ ሆኑም ነገር ላይ ሙባህ ይሆናል ማለት ነው። ቢስሚላሂ ራህማኒ ራሂም ራህማን ያለውን ስንወስድ አላህ ሱብሓነሁ ወተዓላ በዱንያ ከሆነ ለካፊርም ለሙስሊምም የሚያዝን የሆነ ጌታ ማለት ነው የሚያስተረጉመው ይላሉ። ረሂም ያለው በአኼራ ለሙስሊሞች ብቻ የሚያዝን ፈሪቁን ፊል ጀና ወፈሪቁን ፊስ ሰዒር በሚባልበት ሰዓት አላህ ሱብሓነሁ ወተዓላ የሚያዝነው ለሙስሊሞች ብቻ እንጂ አለዛ ከሃዲያኖችን እስቲ ምናልባች ተቀባይነት ያለው ምክንያት ካላችሁ አምጡና ወደ ጀነት ልታመሩ ትችላላችሁ ብሎ ርህራሄ የሚያደርግበት ሰዓት አይደለም ያቀን አላህ ሱብሓነሁ ወተዓላ ማለት ነው። ስለዚህ በዚህ ይተረጎማል። ራህማን ወይም በትላልቅ ኒዕማ የሚያጣቅም ማለት ነው። ረሂም በትናንሽ ኒዕማ የሚያጣቅም ማለት ነው። ትላልቅ ኒዕማ የሚባለው ከእንዴትነትም በኩል ከብዛትም በኩል ቢሆን በትላልቅ ኒዕማ የሚያጣቅም ነው። ትላልቅ ኒዕማ የሚባለው ለሰውየው እንደ መገለጫው ከሆነ ኢማን እስልምና ማግኘቱ ነው። እንደ ሁኔታው እንደ ራሱ ከሆነ ደግሞ መወለዱ ይሄ ተኸልቆ ከእናት ከአባቱ ተኸልቆ ወደ ዱንያ ላይ መምጣቱ ከዛም በኋላ አይኑ የሚያይ መሆኑ፣ ጆሮው የሚሰማ መሆኑ፣ አፍንጫው የሚያሸት መሆኑ ይሄ ትላልቅ ኒዕማ ተብሎ ይባላል። ከዛ በኋላ አፍንጫው በጣም የሚያሸት መሆኑ፣ አይኑ በጣም የሚያይ መሆኑ ግን ዝቅተኛ የሆነ ትናንሽ ኒዕማ ነው ይላሉ። ዞሮ ዞሮ ሁሉንም ሰጪው አላህ ሱብሓነሁ ወተዓላ ነው ማለት ነው። ረሂም በትናንሽ ኒዕማ አጣቃሚ የሆነ ጌታ ማለት ነው። ስለዚህ ረህማን እና ረሂም ማዕናቸው ለምን ተለያየ ተብለው ይባል ዚያደቱል መብና ተዱሉ አላ ዚያደቱል ማዕና የፊደል ጭማሬ ማዕና መጨመሩን ያመለክታል። ረህማን ያለውን ስንቆጥር 5 ፊደል፣ ረሂም ያለውን ስንቆጥር ወዲያ 4 ፊደል ስለሆነ ማዕናው በዛ አይነት መልኩ የተለያየ ነው። ስለዚህ እዚህ ላይ ቢስሚላሂ ራህማኒ ራሂም በምን ጀመሩ በዚህ ተብሎ ይባል እቅቲዳአን ቢኪታቢላሂል ዐዚዝ የአላህ ሱብሓነሁ ወተዓላን ቁርአን ለመከተል ተብሎ ነው። ቁርአን ላይ ቢስሚላሂ ራህማኒ ራሂም መጀመሪያው ላይ እያደረጋችሁ ለተበሩኩ አዘጋጁ ብለው ነብያችን አለይሂ ሰላቱ ወሰላም ስላዘዙ ያንን ለመከተል ብለው ነው። ቢስሚላሂ ራህማኒ ራሂም ላይ ከፊሎቹ ከየሱራው ሁሉ ጋር ቢስሚላሂ ራህማኒ ራሂም ወርዷል የሚል ከፊል ዑለማዎች አሉ። ከፊሎቹ 2 ጊዜ ብቻ እንጂ አልወረደም፣ ሁሉም ሱራ ላይ የተቀመጠው በነብያችን ትእዛዝ ብቻ ነው ይላሉ። ቢስሚላሂ ራህማኒ ራሂም 2 ጊዜ ነው የመጣው በሚሉት ሱረቱ ነምል ላይ ኢነሁ ሚን ሱለይማን ወኢነሁ ቢስሚላሂ ራህማኒ ራሂም የሚለውና እና አዕጠና ላይ ብቻ እንጂ ቢስሚላሂ ራህማኒ ራሂም አልወረደም ይላሉ ከፊሎቹ። ከፊል ዑለማዎች ግን ያው አሁን እንዳልነው በየሱራዎቹ መጀመሪያ ላይ ወርደዋል ይላሉ። ከፊሎቹ ነብያችን አዘው ተቀምጠዋል ይላሉ። ዙሮ ወርዶ የሚቀመጥ ነብያችን አለይሂ ሰላቱ ወሰላም ለተበሩክ አስቀምጠው ሙሉ የሚቀመጥ በቢስሚላህ ያልተጀመረ ነገር በረካ የለውም የሚል የነብያችን አለይሂ ሰላቱ ወሰላም ሐዲሳቸው ስላለ ያንን ለመከተል ብለው ይህ ባለ ኪታብ ሌሎችም ባለ ኪታቦች በቢስሚላሂ ራህማኒ ራሂም ይጀምራሉ ማለት ነው። ወላሁ አላህ ያለው ዓለሙን አለ ዛቲል ዋጂቢል ውጁድ ግንኙነቱ የሰበተ ለሆነ ጌታ እውነታ ስም ነው። ምስጋና የሚባሉ ነገሮች በአጠቃላይ የሚገባው ለሆነ ጌታ ለእውነታው ስያሜ ነው፣ ስም ነው። ወልሙራዱ አነ ሀዘ ለፍዘ ሸሪፈ ይሄ የተከበረ የሆነ ቃል ለአላህ ሱብሓነሁ ወተዓላ ለእውነታው ስያሜ እንዲደረግ አመዛይ ቃል ተሰጥቶበታል ማለት ነው። አልሐምዱሊላህ ይሄ ሁለተኛ መጃመሪያ ነው። በዳዕ ቢልበስመለቲ ثم ቢልሐምደላ በቢስሚላሂ ራህማኒ ራሂም ተጀመሩ በኋላ
ቀጥለው በአላህ ሱብሓነሁ ወተዓላ በማመስገን ጀመሩ። اقتداء بالكتاب العزيز وعملا بخبر كل أمر ذي بال بشريعة الإسلامية አንገብጋቢ አስፈላጊ ሆኖ لا يبدأ فيه بسم الله الرحمن الرحيم بسم الله الرحمن الرحيم ታልተጀመረ فهو أقطع ناقص غير تام ያልሞላ ነው ጎደሎ ነው የሚለው ሐዲስ ስላለ በዛ ለመስራት ብለው ማለት ነው። ሙራዱ غير تام በማለት ቀሊል በረካ ነው፣ በረካው አነስተኛ ነው። وفي رواية رواه أبو داود በዘገቡት ዘገባ ቢልሐምዱሊላህ የሚልም እዛው ላይ ተጨማሪ ያለው ማለት ነው። ስለዚህ በቢስሚላህ الرحمن الرحيم እና አልহামዱሊላህ ረቢል ዓለሚን ባለው የሚጀምሩ ሰዎች በሁለቱም ሰርተዋል ማለት ነው። ያው ቅድም ተከተል ቢኖረውም ሐቂቂና ኢዳፊይ ስላለው መጀመሪያው እውነታው የሆነው ቢስሚላህ الرحمن الرحيم ከፊት ለፊት ተቀምጧል። ሁለተኛው ከሌላ አንፃር ስናየው መጀመሪያ ስለሆነ እሱም መጀመሪያ ተብሎ ሊሰየም ያበቃዋል ማለት ነው። وجمع المصنف رحمه الله بين الابتدائين ባለ ኪታቡ በሁለቱም መጀመሪያዎች ጀምረዋል፣ ሁለቱንም ሰብስበዋል፣ ሁለቱንም ተጠቅመዋቸዋል ማለት ነው። አመለን ቢሪዋየተይኒ በሁለቱም ሐዲስ ለመስራት ወይ ኢሻረተን ኢላ አንሁ ላ ተዓሩዶ በይነሁማ በመካከላቸው ምንም ግጭት የለም ማለትንም ለመጠቆም ነው። ለምን መጋጨት የለም ተብሎ ሲባል ኢዲል ኢብቲዳኡ ሐቂቂዩን ኢዳፊይ ሐቂቃዊና ኢዳፊይ ይሆናል፣ ወዲ ሐቂቃ ጠጋ ያለ ማለት ነው። ፈልሐቂቂዩ እውነታዊ ከሆነ ሐሰለ ቢልበስመለቲ ቢስሚላሂ الرحمن الرحيم በማለት ተገይቶልናል። መጀመሪያ ላይ ስለወደቀ ስለተገኘ ማለት ነው። ወልኢዳፊዩ ሐሰለ ቢልሐምደላህ ኢዳፊዩ ከሆነ ወዲ ሐቂቃው ጠጋ ያለው መጀመሪያ ከሆነ አልሐምዱሊላህ በማለት ተገይቷል ማለት ነው። ከሌሎች አንፃር ሀታ ከነብያችን አለይሂ ሰላቱ ወሰላም ሶላዋት ስናይ ሶላዋቱ ሶስተኛ ደረጃ ላይ ስለሆነ የተቀመጠው አልሐምዱሊላህ ያለው ቀጣይ ሆኖ ስለመጣ በአልሐምዱሊላህ መጀመሩም ተገይቷልና ሁለቱም አይገጫጩም የሚለውን አይተው ወደዛ ሊጠቁሙን ያንን መጠቀም ይቻላል ማለት ሊጠቁሙን በአልሐምዱሊላህ ቀጥለዋል ማለት ነው። የሚቀጥሉትን ሐሳቦች በሚቀጥለው ደርሳችን ከአፍታ በኋላ በመመለሳችን እናየዋለን። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።